ሰላም ውድና የተከበራችሁ የሀርሜ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብዬ እንድጀምር ካሁን በኋላ ይሄ አዲስ ጀማሪ ነኝ። በነገራችን ላይ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ እና ዛሬ በምን ተከሰትኩኝ? በጣም የሚወዳት ታላቅ እህቴ ያለችኝ እዚህ ሆኜ ማንም በሌለበት ሰው አለኝ እንድል ያደረገችኝ ማለት ነው። እና ለእሷ ደውለን በቃ እስኪ የሆነ ያስጨነቀን ነገር አለ እና አንቺ ሀሳብ ስጪኝ ምናምን ይላል። ይሄንን ምክንያት ከነገርኩ 3 ቀን ሆኖታል። አስጨንቄያታለሁ። ምን እንደምትለን ሰማ። ሄሎ ሰውዬ ጠርቶኝ እኮ ዘግቼብሽ ሄድኩኝ። ነው እኔ ከኔዎች ላይ ነበረ። አይ ካንቺ ሰውዬው ስለጠራኝ ነው ትቼ ደህና ናት፣ እግዚአብሔር ይመስገን። ትናንትና እያወራን ነበር። ቤቱ እንዴት ሆነላቸው? እሱም በኋላ እነግርሻለሁ፣ ግን ሌላ ነገር ላማክርሽ። እሺ። እና የሆነ ነገር ትንሽ ጭንቀት ውስጥ ነኝ። አትይም? ሰሞኑን ምን ነው? እዚህ የሆነ ነገር ተፈጥሮ ነበር እና እሱም አንቺ ድንገት ሀሳብ ካለሽ ሀሳቡን እንድትነግሪኝ ብዬሽ ነው። ምንድን ነው? ስራ ላይ ነሽ እንዴ? ኧረ አይደለሁም፣ ክፍሌ ላይ እና ትንሽ ቆይቷል፣ ግን እያስጨነቀኝ ነበረ። ብቻ ሰሞኑን 1 ወር ከምናምን በቃ ከራሴ ጋር ነበርኩም እና ትንሽ ጨንቆኛል፣ ደብሮኛል። ማለትም ስደት ላይ ይሄ ይፈጠራል ብዬ አስቤ አላውቅም ነበረ፣ ግን ሳልወድ ተፈጠረ። እሺ። ምን እንደማረግ ሳጣ እኮ ነው ወደ አንቺ የምደውለው እኮ። ምን አይነት ነው? ምንድን ነው ተፈጠረ? ሰውዬ ጋር የማይሆን ነገር ተፈጠረ። ኧረ ወይኔ! እና ምን አደረግሽ? እንዴት ነሽ? እናማ በቃ ከትናንትና ወደ ትንሽ ሲያመኝ እሱ ከስራ ሲመጣ ሐኪም ቤት ሄደን ነበረ። የ1 ወር ከ1 ሳምንት እርጉዝ ነሽ ተባለ። በቃ እኔማ ራሴን ላጥፋ አልኩኝና እናቴ ደግሞ ትንሽ ያለችበት ሁኔታም ያሳስባልና አሁን እኔም ደግሞ እንደዚህ ሆኜ እኔንም ስታጣኝ ምን ትሆናለች ብዬ አሰብኩ። ካላበትሽ ቀረ እንደ አይነት ነገር አታስቢ። ምን ይሻላል? አሁን ምን ይሻላል? እነሱ ምን አለሽ? ከሰውየው ጋር በምን ቋንቋ ልግባባ? እኔ ልሄድ በቃ ከዚህ ቤት ልወጣ አልኩት። የት ነው የምትሄጂው? ማን አለ እዚህ ስለኝ ድንገት በቃ እህቴንም ማውራት ምን እንደሚሆን ምናምን አልኩት እና አሁን እስከሚታይ ድረስ ትንሽ እዚህ ቁጭ በይና ከዛም በኋላ መፍትሄ የሚባል ነገር እንሰጣለን። እንጃ መፍትሄ እሱን ያለው እኮ ነው የጠፋብኝ። ምን አስበው እንደሆነ አላውቅም። ማለት አልገባሽም ነው? ምንድን ነው? ምን አይነት መፍትሄ ሊያመጣ ይችላል ብዬ ነው እንጂ። አንቺ ግን እንዴት ነው ሆነሽ ነው? ፈልገሽ ነው? ተገደሽ ነው? እንዴት ነው? ምን እንዴት ውስጥ ገባሽ? ስታስበኝ እንዴት ልፈልግ እችላለሁ? እንደዚህ አይነት ነገር እኔ የራሴን ህይወት ያለኝ ሰው ነኝ። እንዴት እንደዚህ አደርጋለሁ?
ማታ መጣ። ሁሉም ተኝቶ ነበረ። እኔ ደግሞ እዚህ ልብስ ተኩሺ ብሎኝ ሻንጣ ውስጥ አልነበረ። ሁሉም ቤት ሰሞኑን ስለቀየር ከዛ ነገ ከነገ ወዲያ የምፈልጋቸው ስለሆነ አርፍጄሽ ነው የምትነሺው አሁን ተኩሺ ብሎኝ ከዛ እኔ ውጭ ላይ ነው የምተኩሰው የራሴ ሙከይፍ ከፍቼ ክላሴ ውስጥ ደግሞ እንትን የለም ታች ላይ ስለሆነ ገመዱ ስለማይደርስልኝ ውጭ እንትን ማሽን ያለበት ቦታ ነበረ እየተኩስ ከነበረው ሳልፈልግ እንደዚህ ተከሰተ። እና ታዲያ አሁን ምንድን ነው እኮ እሱን ነው የምልሽ። እኔም በራሱ መብቴ ምን ይሻለኛል? እሱ ይህን እንደሚፈጠር አያውቅም። ምን አይነት ነገር ነው? አንቺስ በዛ አይነት ነገር ሲያጋጥምሽ ይፈጠራል ብለሽስ እንዴት አላሰብሽም? እኔ ይፈጠራል ብዬ እንዴት አላስብም፣ ግን ብቻ በዛም ሰዓት ምንም የማደርገው ነገር ስለጠፋኝ ነው ዝም ያልኩት። ቢያንስ እኮ እሱም እኮ ብታውቂው አንቺ ሰልጥነው ፋርማሲ ቤት መድኃኒት አትወስጂም? ታውቃለሽ እንግዲህ እኔ አሁን ትንሽ ብርም ነበረብኝ እጄ ላይም ብር የለኝም። እሱንም ደግሞ እንዴት ብር ብዬ ጠይቃለሁ? ለራሴ ስሊፐር ራሱ ገዛለሁ ብዬ እኮ ሱቁ ሰደኝ ምናምን አልኩት። እዚህ ደግሞ ትንሽ ውስጥ ገባ ይላል ይሄኛው ቤት እና አልወጣውም። የምትፈልጊው ለልጁ ንገሪውና ልጁ ይዘዝልሽ አለኝ። እኔ አይደለም ሌላ ነገር ሞዴስ ራሱ ልነግራቸው ያው ይፈራለሁ ብዙ ሌላ ማለት ምን ስለ እንደዚህ ሆኖ ቀርበልሻለሁ። መቼ ነው የሄድሽው? ከትናንትና ወዲያ። አልጠየቁሽም? እዛ ምንም ምን ሆነሽ ነው ስሉኝ ትንሽም እያመመኝ ስለነበረ ሽታ ምናምን እየረበሸኝ ምናምን ስለነበረ አሞኛል ስላቸው እንደዚህ ነው አሉ። እሱማ አሁን ወደ እስከሚገፋ ድረስ እዚሁ ስሪና ከዛም በኋላ እኔ ምንም ልል አልችለውም። ብዙም ቋንቋ ስለማንግባባ ከየቴ ጋር ታወራለህ አልኩት እና እኔ በስለው በቃ ወደሽ እስከሚገፋ ድረስ እዚሁ ቁጭ በይና ከዛም በኋላ መፍትሄ እንፈልጋለን። መፍትሄው ደግሞ ምንድን ነው? ምን ይሻላል? እስኪ አንቺ ምን አድርጊ ነው የምትይው? በጣም ከባድ ነው። ምን አባቴ እንደሚያደርግ አላውቅም። ምን እንደሚባል እኮ እራሱ ግራ ገባኝ። ወይ እሱን እናናግረው ወይስ እሱ ምንም ያደርገው ነገር አለ? ምን ያደርግ እሱ ምን አደርጋለሁ? ግን እኔ ምን ላድርገው? በኋላ ሆቴል እንደዚህ ነው፣ ስደት ላይ ሆኜ እንደዚህ ነው የሚቀጥለው። ቢወጣ እንኳን አሁን እጅ ላይ ብር የለም። በቤት ኪራይ ቤት እጃዛ ቤቱንም ደግሞ ለቅቄ ያለው እንደሚያደርግ እኮ ነው ግራ አይገባኝ። ሁኔታ እንዴት ነው? እዛ ተኪዶ ምን የሚገኝ ነገር አለ ካልሰራሽ? ከባድ ነው። አሁንም በጣም አስጨንቆናል። አሁን ተነስቼ ክሎሮክስ ልጠጣ እንደያስባለኝ ነው ውስጥ ያለው። አንቺ ደግሞ የምዶሪ አታውሪ እንደዚህ አይነት ነገር ህይወት ይቀጥላል። አንዴ ሆኗል ከሆነ ወዲህ ደግሞ ሰው እኮ እንደተፈጠረ በማግስቱም ያወራል እኮ መፍትሄ ይገኛል። 72 ሳይሆን አለ መድኃኒት የሚባል እንዳይፈጠር
ማውራትሽ የማይቀር ነገር ትግስት እንደ ያን ነገር ሲገጥምሽ ወዲያውኑ የዛን ቀን ብታወሪ አሁን ወይ አበባየሁ ወይ ላም ሰው ገዝቶ ምን ያመጣልሽ ነበር። በሌላም ሹፌር ልልክልሽ ነበር መግዛትን ካልቻልሽ። ከሆነ ወዲያው ወር ሙሉ ደብቀሽ ቁጭ ብለሽ እንደዋል እንዲያንቺ ጭም እንዴት እያሰብሽ እንደሆነ አላውቅም። ማውራትሽ ስለማይቀር ይሄ የሆነብኝ ያረጋል የዛን ቀን የዛችው ቀን ሳይነት ሳሳየረ መድኃኒት ይገዛል ፋርማሲ አለ። በማንኛውም ሲሆን ልክልሽ ነበር ተገዝቶ ቁጭ ብለሽ አንድ ወር ሙሉ እንደው የሆነች ምን ብሎ ለማማከርም ምን ለማለትም ይጠቅማል። ምንድን ነው አሁን ሰውየውን የሚላናገረው ወይስ ባናገረውስ ምን የሆነውን ነገር እሱ ሊል ይችላል። ግን ያለሽ ነገር ምንድን ነው? እሱ በቃ አሁን ያልኩሽ ነገር ነው አለ። ሌላ ነገር ምንም እኔ አላወራውም። ሲጀመር የሆነ ነገር ሊያዘኝ እንኳን ስፈልግ ዋትስአፕ ላይ እንጂ ጠርቶኝ እንደዚህ ተገናኝተን ምናምን አናወራም። ባናግረው ሰውዬው ነው ወይስ ምንድን ነው መሰለዋለሁ? ምን ይባላል? ይባላል ወይ ደግሞ ትንሽ እኔ እንጃ። ለእኔም ራሱ ግራ ገብቶኛል። ምን እላለሁ? እኔማ ካገኘሁኝ ላስወርደው ነው የምፈልገው። እኔ መውለድ አልፈልግም። ቤትም የማውቀው ሰው የለኝም። ታውቂያለሽ፣ ከአበባየሁና ከቅድስት ውጭ የማውቀውም ሰው የለኝም። አንድ ሶፊያ ናት የማውቃት። ሰውም አላውቅም፣ ወጥቼም ስለማላውቅ እንደዚህ ህይወት ውስጥም አላውቅም። ምንም የማውቀውም ነገር የለም። ግን እስኪ ወይ ሶፊያ ልጠይቃትና ምንድን ነው የሚደረገው? ምንድን ነው የሚባለው? እስኪ በቃ ቆይ እሷን አግኝቻት አላውቅም። እንደውም አላውቅም። እስኪ ልጠይቃትና ምን በዚህ ነገር ውስጥ መተባበር በራሱ እኮ ኃጢአት አይፈቀድም። ይችላል አንቺ በዚህ ተስማማኝልኛለሽ? አውርጂ ነው የምትይኝ እንጂ ኧረ እኔ አይደለም። እኔ ምንም መንደርስ ነገር ኃጢአት ሰው መግደል መተባበር እኮ ነው። እና ወልጄ የት ነው ይዤ ነው ኢትዮጵያ የሚገባው ወይስ እዚህ ነው የሚያስቀምጥልን? ተረጋጊ። ተረጋጊና ሶፊያን አማክሬ ነበር ጠይቃትና እሺ በቃ እደውልልሻለሁ። አሁን እደውልልሻለሁ። ቆይ የሞኝ ስራ እንዳትሰሪ እሺ? ሰምተሽኛል? እሺ ቆይ እሷ ጋር ከመደወልሽ በፊት ማለት ነው ዋትስአፕ ላይ ያስቀምጥልኝ ረጅም ቮይስ አለ እና እሱን ትሰሚያለሽ። እሺ ላኪ እስኪ ላዳምጠው ከገባኝ ምን እንደሚል ያለው ነገር ትጨት አምሳል ገባሽ ሆነ ላኪ። እሺ በቃ እሺ። ወይኔ እንደዚህ ያስጨንቃል በማለት ተጨነቁኝ እኮ በውሸት። እና ቤተሰብ ደንግጫለሁ። የሚያወራት ነገር ራሱ ግራ ገብቶኛል። እና ማለት ነው ቤተሰብ እንግዲህ ብቻ ደስ የምትል ሰው ልጅ ለአጠፋለሁ ስል አልተስማማችበትም። እስኪ አሁን ደውዬ ለማንኛውም ፕራንክ እንደሆነ ልንገራት። እንዴት አያችሁት ግን? በጣም ደስ የምትል አይደለችም? ወይኔ ማርያምን ፈርቻለሁ። ምን ትለኛለች? በዛ ላይ እሷን ለመውራት እንኳን በጣም ደንግጫለሁ። ማርያምን በጣም እንደዚህ ነው እንደሚያስፈራው። ቅድስቴ አስጨነኩሻ?
እኔ አሁን የወንድ ስራ እንዳሰሪ ነው እንጂ የጅል ስራ ውስጥ እንዳትገቢ ያገለግላል። ነፍስ ያለው የሞኝ ስራ እንዳሰሪ። እሺ አልሰራም። በሰዓት እንዳትገቢ ነግሬሻለሁ። እሺ ቶሎ የማይጠፋ እሳቱ የማይለቅ ሲሆኑ ሳትገቢ በኋላ ወሎ ማሳደግ ይቻላል። ከማይሆን ነገር ተመጧል። እሺ በቃ ቅድስቴ፣ ወይ አረ አልቻልኩም፣ ተንቀጠቀጥኩኝ። ለማንኛውም ዩቱብ ከፍቼ እንደሆነ ቲክቶክ ላይ አላየሽም መሰለኝ። ሲቀልድ ነበረ። ስቀልድ ነበር። አዎ ማንቺ መቼ? አሁን ማነው የቀለደው? እኔ ምን እያልሽ? ማለቴ ውሸቴን ነው። እሺ ጌታ አለች ማርያምን አሽማለች። አትናደጅብኝ። ጀማሪ ዩቱብ ስለሆንኩኝ ነው። ለማንኛውም እየቀረጽኩሽ ነበር። ማርያምን እየዋሸሁሽ ነው። ማርያምን እየዋሸሁሽ ነው። እውነት አይደለም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አሁን ምን አደረኩሽ? ከጀራሽ ታመኛለሽ። የባሰኛሽ መስከረም ይቅርታ። ምን እያደረግሽ እየቀረሽ ነበር? አዎ ዩቱብ እንደከፈትኩኝ ግን እኮ ቲክቶክ ላይ ፖስቼ ነበር። እንዴት አላየሽም? ምን አለ? ምን ላይ? የቱ ጋር ሲፖስት ታያለሽ። በቃ ዩቱብ ላይ በርቺ እናቴ በርቺ። ዛሬ ምን አፕሪል ነው እንዴ? ለማንኛውም በጣም ይቅርታ። እሺ እንዴ እንዳደረግሽኝ አድርግሽ አባሽ መምጣት። እሺ በቃ ካሰብኩልሽ ሳምንት በላ ደርቄ ቀርቼ ዩቱብ እየሰራናትም እንኳን የምገባበት ጠፍተን አይቀርላትም። ስትጠንቀቅ እያደረግሽ ነው። ሀገራችን ተጠቅች እንደ በጌታ እንደ ብትሳሳሽ እንኳን በትኩሱ ተናገሪ። ትግስት እኔ ነግሬሻለሁ። እሺ እሺ ዝም ብለሽ እንደዚህ እንዳትቀመጪ። ደግሞ እንደው የአማሮች ደግሞ ስልጣ ላይ ከዚህ በፊት እየነገርሽኝ ስለሆነ ነው። በሳምንት ሆኖኛል ካሰብኩልሽ ማለት ነው። እንደዚህ ችግር የለውም ወደዚህ ሳልመለስ እንኳን እንደዚህ እንዴት ናቸው ሰዎቹ ምናምን ብለሽ እየጠየቅሽኝ አልነበረ? እና በቃ እንደዛ ነበረ። በቃ እደውልሻለሁ። ቆይ አሜን አሜን። እናንተ ወይኔ ላበላ ቦንኩኝ እኮ ማርያምን። ለማንኛውም በቃ በሌላ ስራ ደግሞ እስከምንገናኝ ድረስ ቻው። ለማንኛውም እንግዲህ አይታችኋል ምን እንዳለችኝ። ምን አይነት ልክ ምንድን ነው የምላችሁ? ምን በቃ እሷ የእውነት ነው የምላችሁ ቃል አይገልጻትም። ደስ ትለኛለች ብቻ በቃ። ይሄንን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይቀጥላል።